ወላሂ ላዚም በመልክ ልትጨነቂ እንደምትሺ እሱ ነው የሚያውቀውና ብቻ ግን ቪዲዮን ሳልኩት እንዴት ሊያምርልኝ እንደሚችል ማለት ነው። እና ቤተሰቦች ይህን የመሰለ ቅም ምን ቆየ ከመጣሽ ቆየው አራቀል ሰማ አንተ ሰማሽኝ? ያወራሁት ምንድን ያወራሽኝ? አይ ሰማሽኝ የማኸኝ ነበር። ኦኬ ስለ ስጦታ እያወራሁ ነበር። አልሰማሽኝም? ያው ተናድጄ እኔ የባሌ ዕቃ የራሴ ዕቃ ነው ብዬ በጣም ጨቁሩኝ ተሰምቶኝ ነው የመጣው። ዝም በል አንዴ፣ ቆይ አንዴ እባክህ አንዴ። ብሶቴን ነው እኔ ያንተ ዕቃ የኔ እንደሆነ ነበር ማስበው። በቃ አይደረግም። ንብረቴ ብዬ ቤተሰብ ትላንትና ነግሮኛል። ማታ ጠዋት እንደ ፍቅረኛ እኮ ልናወራ አይደለም ጃኬቱን እንዳረሹ ይባላል እንደዚህ ተደውሎ ፍቅር ጃኬቱን እንዳረሹ በቴክስት በምን ባሳያችሁ እኔ እንዴት ሰላም ባያችሁ። ኧረ በእናትሽ እንጂ በአዲስ መንፈስ ቆይ፣ በአዲስ መንፈስ ዝም በል ሴጣናም ድዝ። ሰላም ፈንድሻ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ በዘት ይበልልን። ያው አንዳንድ ሰዎች ቢኖሩም እኛ አለን፣ ደህና ነን፣ እንገዛለን። ምንም እንደዚህ አይነት ጃኬት ብርቅ አይደለም። አልፈልግም